ሰላም እንዴት ናችሁ? ውድ የቴክኖሎጂ ኢትዮጵያ ቤተሰቦች፣ በዛሬው ቪዲዮአችን የምናየው የቴሌግራም ግሩፕን ወይም ደግሞ ቻናልን ኦነርሺፕ እንዴት አድርገን ከአንድ ሰው ወደ ሌላ ሰው ማስተላለፍ እንደምንችል ነው። ከዛ በፊት ግን ለቻናላችን አዲስ የሆናችሁ ፕሊዝ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ቪዲዮውን ላይክ እና ኮሜንት በማድረግ እንድትጀምሩ እንጠይቃችኋለን። የቴሌግራም ግሩፓችሁን ወይም ቻናላችሁን ለሌላ ሰው ለማስተላለፍ ወይ ደግሞ ለመሸጥ ስትፈልጉ እንዴት እንደምታደርጉ ነው የማሳያችሁ። ለቻናልም ሆነ ለግሩፕ የምንጠቀመው መንገድ ተመሳሳይ መንገድ ስለሆነ በዚህኛው ቪዲዮ በግሩፕ አሳያችኋለሁ። በመጀመሪያ ግሩፓችንን እንከፍትና እንደዚህ ከላይ ያው የግሩፓችን ስም ይመጣል። እሱን ነክተን እንገባለን። ልክ እንደዚህ ስንገባ ከላይ እንደዚህ አይነት የተለያዩ አማራጮችን ያመጣልናል። ከዛ መካከል ይሄ መሃል ላይ ያለውን የኮከብ ምልክት ያለበትን ነክተን እንገባለን። ልክ እንደዚህ ስንገባ በቻናሉ ውስጥ ወይም በግሩፕ ውስጥ ያሉትን የአድሚኖች ዝርዝር በዚህ መልክ ያሳየናል። ለምሳሌ እኔ ባለኝ በዚህኛው ግሩፕ ላይ ያለው አንድ ኦነር ብቻ ነው። እናንተ ግን በምትጠቀሙት የተለያዩ ሌሎች ሰዎች አድሚኖች ካሉ የነሱንም ዝርዝር ከስር ያመጣላችኋል። ከዛ በመቀጠል አድ አድሚን በምትለው በዚህኛው እንገባለን። ልክ እንደዚህ ስንገባ ግሩፕ ውስጥ ያሉ ግን ደግሞ አድሚን ያልሆኑ ሜምበሮችን ወይም ሰብስክራይበሮችን ልክ እንደዚህ ይዘረዝርልናል። እኔ ጋር 2 ሜምበር ያመጣው እኔ ባለኝ በዚህ ግሩፕ ላይ ለጊዜው ያለው 2 ሜምበር ብቻ ስለሆነ ነው። ስለዚህ ከነዚህ መካከል የምንፈልገውን እንመርጣለን። እኛ አድሚን ማድረግ የፈለግነው ሰው ደግሞ እዚህ ዝርዝር ውስጥ ከሌለ እችን የሰርች ባሯን ነክተን የሰውየውን የቴሌግራም ስሙን ሰርች እናደርጋለን። ወይም ደግሞ ዩዘር ኔም እንደኔ ሪኮመንድ የማደርጋችሁ የሰውየውን ዩዘር ኔም ኮፒ አድርጋችሁ አምጥታችሁ እዚህ ጋር ፔስት ብታደርጉ ነው። ምክንያቱም ተመሳስሎባችሁ ለሌላ ሰው እንዳታስተላልፉት። ኦነርሺፕ አንዴ ያስተላለፋችሁ ማለት ምናልባት ያኛው ሰው እየፈቅዶ ካልመለሰላችሁ በቀር በምንም ልትመልሱ አትችሉም። ስለዚህ እንደኔ በዩዘር ኔም ሰርች ብታደርጉ መርጣለሁ፣ ሰርች አድርጋችሁ የምታስገቡት ከሆነ ሰውየውን። እኔ ግን ያው ለእናንተ ለማሳየት እዚህ ውስጥ ካሉት ሜምበሮች መካከል አንዱን ሴሌክት ላድርግ። ለምሳሌ ከላይ ያለውን ሴሌክት አድርጌ ገባው። ልክ እንደዚህ ስንገባ እንደዚህ አይነት ሮሎችን ኦን እና ኦፍ ያላቸውን ሮሎች ያመጣልናል። ስለዚህ እዚህ ጋር የተዘረዘሩት ኦን እና ኦፍ ምልክቶች አድሚን እያስገባችሁ ከሆነ አድሚኑ ግሩፕ ውስጥ ማድረግ የሚችለውና ማድረግ የማይችለውን ነገር የምትመርጡበት ነው። ማድረግ የሚችለውን በአረንጓዴ ታደርጋላችሁ፣ እንዳያደርግ የምትፈልጉትን ደግሞ በቀይ ታደርጋላችሁ። ግን ደግሞ እኛ ዛሬ ይሄኛውን አካውንት አድሚን ሳይሆን ኦነር ማድረግ ነው የፈለግነው። ስለዚህ ምን እናደርጋለን? ሁሉም አረንጓዴ እንዲበራ እናደርጋለን። ሁሉንም አረንጓዴ ስናበራ ከስር ልክ እንደዚህ ትራንስፈር ግሩፕ ኦነርሺፕ የሚል ኦፕሽን ይመጣልናል። ከዛ እሱን ክሊክ ስናደርግ ልክ እንደዚህ ያመጣልናል። ያው ፉል ኦነርሺፑን ለዚህ ሰው እየሰጣችሁት ነው። ይህ ሰው ደግሞ ኦነር ከሆነ በኋላ ማንንም እናንተንም ሊሆን ይችላል ሌሎችንም አድሚኖች የማውጣት የማስገባት ባን የማድረግ መብት አለው እያለ ነው። እንግዲህ ያው እርግጠኛ እንድንሆን ስለተፈለገ ነው። ስለዚህ ምን እናደርጋለን? ቼንጅ ኦነር እንላለን። ከዛ እዚህ ጋር አንድ የሚጠይቀን ነገር አለ፣ 2 ስቴፕ ቬሪፊኬሽን ኮድ። ቴሌግራም ላይ የግሩፕም ሆነ የቻናል ኦነርሺፕ ለማስተላለፍ የግድ 2 ስቴፕ ቬሪፊኬሽን ኮድ ያስፈልጋችኋል። 2 ስቴፕ ቬሪፊኬሽን ኮድ ለቴሌግራም አካውንታችሁ እንዴት ክሬት እንደምታደርጉ የማታውቁ ኮመንት ላይ አስቀምጡልኝ፣ ቪዲዮ ሰራላችኋለሁ። ግን እዚህ ቦታ ላይ ኦነርሺፕ ትራንስፈር ለማድረግ የግድ 2 ስቴፕ ቬሪፊኬሽን ኮድ ያስፈልጋችኋል። ያ ብቻ አይደለም፣ አዲስ ክሬት እያደረጋችሁ ከሆነ ክሬት ካደረጋችሁ በኋላ ቢያንስ ለ7 ቀናት መቆየት አለባችሁ። ከ7 ቀን በኋላ ነው ኦነርሺፕ ማስተላለፍ የምትችሉት። ያ ብቻ ሳይሆን ቴሌግራም ግሩፕ ወይም ደግሞ ቻናል ኦነርሺፕ ለማስተላለፍ አሁን የምትጠቀሙበትን የቴሌግራም አፕሊኬሽን ከገባችሁ ቢያንስ 24 ሰዓት ማለፍ አለበት። 1 ቀን መቆየት አለባችሁ ሎጊን ካደረጋችሁ ማለት ነው በዚህኛው አፕሊኬሽን። ካልሆነ ትራንስፈር ማድረግ አትችሉም። እና እነዚህን ነገሮች አሟልታችሁ ከሆነ ኮዳችሁን ታስገቡና እቺን የራይት አራው ምልክቷን ትነካላችሁ። ከዛ ልክ እንደዚህ ያመጣላችኋል። ይኸው ከስር እንደምትመለከቱት የዚህ ግሩፕ ኦነር ይሄኛው ጂቲጂ አካውንት ነው እያለኝ ነው። ከላይም እንደምትመለከቱት የኔን አካውንት አድሚን አድርጎ ያኛውን ደግሞ ኦነር አድርጎታል ማለት ነው። ስለዚህ በዚህ መልኩ የቴሌግራም ግሩፓችሁን ወይም ቻናላችሁን ኦነርሺፕ ለሌላ ሰው ትራንስፈር ማድረግ ትችላላችሁ።
ቪዲዮውን ከወደዳችሁት ላይክ እና ኮመንት፣ ሼር እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቴንክ ዩ